ሰላም ሰላም ተማሪዎች እንዴት ናችሁ? ናትናኤል ነኝ። ዛሬ ግሬድ 11 ፊዚክስ ቻፕተር 4 ላይ ቀጣዩን ፓርት ይዤላችሁ መጥቻለሁ። በቀላል መንገድ ላስረዳችሁ ሞክራለሁ። አብራችሁኝ ሁኑ። እሺ፣ ቀጣዩ ርዕሳችን ደግሞ ሴንተር ኦፍ ማስ ነው። ሴንተር ኦፍ ማስ ማለት ማሱ ኮንሰንትሬት አድርጎበታል የምንለው ወይም ደግሞ አሲም የምናደርግበት ቦታ ነው። ለምሳሌ እዚህ ጋር አራት ማዕዘን አለን። አራት ማዕዘን ላይ የፈለገ ፎርስ እንደዚህ ዲስትሪቢዩት ሆኖ ቢቀመጥበት ማሱ ኮንሰንትሬት አድርጎበታል የምንለው ወይም ደግሞ ኮንሰንትሬትድ ፎርሱ የቱ ጋር ነው የምንለው? እዚች ሴንተር ኦፍ ማስ ብለን የምንጠራው ፖይንት ላይ ነው። እቺ ፖይንት ነች። የምን ፖይንት? ቦዲው ለምሳሌ አንድ ቦዲ ብዙ አይነት ነጥቦች ይኖሩታል አይደል? ውስጡ እዚህ ጋር ይኖራል፣ እዚህ ጋር ብዙ አይነት ፖይንቶች ይኖሩታል። ነገር ግን ማሱ ኮንሰንትሬት አድርጎበታል ተብሎ የሚታሰበው የቱ ጋር ነው? እዚች ሴንተር ኦፍ ማሱ ላይ ነው። ስለዚህ ሴንተር ኦፍ ማስ አሁን ለዩኒፎርም ኦብጀክቶች በጣም ቀላል ነው፣ ሴንተሩን ማግኘት ነው። ለምሳሌ ለሰርክል ምንድነች? መሀሏ ነች። ለሪንግም መሀሉ ነው። ለአራት ማዕዘንም ምንድነው? መሀሉ ላይ፣ ከሁሉም በኩል መሀሉ ላይ ምን ይሆናል? ሴንተር ኦፍ ማሱ ይሆናል። ነገር ግን ለበጣም ኮምፕሊኬት ለሆኑ ሼፖች ደግሞ እጅግ የተለየ ነው የሚሆነው። እሱ እንዴት እንደሆነ ለማየት እንሞክራለን። A mechanical system can be either a particle or a group of particles. ሜካኒካል ሲስተም አንድ ፓርቲክል ብቻ ሊሆን ይችላል ወይም ደግሞ ብዙ አይነት ፓርቲክሎች ሊሆኑ ይችላሉ። Center of mass of an object or a system of objects is place where the total mass of the system assumed to be concentrated. ቶታል ማሱ ኮንሰንትሬት አድርጎበታል ተብሎ የሚታሰበው ቦታ ምን ይባላል? ሴንተር ኦፍ ማስ ይባላል። አሁን እዚህ ጋር ለየአንዳንዱ ምን አገኘን? ሴንተር ኦፍ ማሱ የቱ ጋር እንደሆነ በቀላሉ መናገር ቻለን። እዚህ ጋርም ትሪያንግሉም ላይ ምንድነው? እዚህ ጋር ነው ይለናል። እዚህ ጋር የሆነበት ምክንያት ምንድነው? ወደዚህ ማሱ በጣም ስለሚበዛ ነው። ወደዚህ ደግሞ ትንሽ ስለሆነ ማሱ ወደ ትልቅ ወደ ሆነው ጠበብ ብላ ምን እናገኛለን? ሴንተር ኦፍ ማሱን እናገኛለን። ነገር ግን ለብዙ ሲሆንስ? ለብዙ በሚሆን ጊዜ ደግሞ እንዴት ነው የምናደርገው? አሁን ለምሳሌ በኤክስ አክሲስ ላይ እንደዚህ እናድርግና ኤክስ አክሲስ ነው እንበል። ሁለት ማሶች ተቀምጠዋል እንበል። አንደኛው እዚህ ጋር ሴንተር ኦፍ ማሱ 2 ላይ ነው እንበል። አንደኛው ደግሞ እዚህ ጋር ሴንተር ኦፍ ማሱ 4 ላይ ነው እንበል። አሁን የሁለቱ ሴንተር ኦፍ ማስ ስንት ላይ ነው ብንባል ሁለቱ ማስ ኢኳል ከሆኑ በክብደት እናደርጋለን። ኤክስ ዋኑ እዚህ ጋር 2 አለን። ይሄ የሁለተኛው ደግሞ ምን አለው? ሴንተር ኦፍ ማስ 4 ላይ አለው። ስለዚህ ኦብቪየስሊ ምን ይሆናል? 3 ላይ ይሆናል። ለምን? አንደኛው 2 ላይ ነው፣ አንደኛው 4 ላይ ነው። መሀላቸው ላይ ያለው ማን ነው? 3 ነው። ማሳቸውም ዘሴም ስለሆነ ስንት እናደርጋለን? ለሁለት ማካፈል ነው። 2 + 4 / 2 3 ይሰጠናል። ስለዚህ ይሄ በኤክስ ዋይ ኮኦርዲኔት ላይ ተቀምጧል አይደለ? ይሄ 1 ኪሎ ግራም፣ ይሄ 1 ኪሎ ግራም የቱ ጋር ነው ያለው ተብለን ብንጠየቅ ምን እንላለን? በኤክስ እዚህ ጋር ነው፣ በዋይስ እዚህ ጋር ነው ብለን ነው የምንጠቅሰው አይደለ? እቺ ፖይንት ሴንተር ኦፍ ማሱ ነች። በኤክስ በዚህ በኩል፣ በዋይ ደግሞ በየቱ በኩል ነው? እዚህ ጋር ነው ያለው ብለን ስለዚህ ኤክስ እና ዋይ ኮኦርዲኔት ነው የምንጠራው። አሁንም ለሴንተር ኦፍ ማስ ምንድነው የምናደርገው? ኮኦርዲኔት ነው የምንጠራው። በኤክስ እዚህ ጋር ነው ሴንተር ኦፍ ማሱ፣ በዋይ ደግሞ እዚህ ጋር ነው ሴንተር ኦፍ ማሱ እንበል። አሁን ሎጂካሊ ስናስበው የነዚህ የሶስት ኦብጀክቶች ሴንተር ኦፍ ማስ እዚህ አካባቢ ነው አይደል የሚሆነው? ለምን? በሶስቱም መካከል ነው የሚሆነው። ስለዚህ ለዚህ ሴንተር ኦፍ ማስ ምንድነው የምናደርገው? ኤክስ ሴንቲሜትር እና ዋይ ሴንቲሜትር ብለን ሴንተር ኦፍ ማሱን እናገኛለን። ስለዚህ ይሄንን ሴንተር ኦፍ ማስ የምናገኝበት ፎርሙላ ደግሞ እዚህ ጋር ተሰጥቶናል። ምንድነው የሚለን? ማስ1 ታይምስ ኤክስ1 ፕላስ ማስ2 ታይምስ ኤክስ2 እስከ መጨረሻው። ብዙ አይነት ማሶች ቢኖሩን ማሳቸውን ለኤክስ ኮምፖነንታቸው ካባዛን በኋላ ኦቨር ለማሶቹ ድምር ካደረግን የኤክስን ኮኦርዲኔት ምን ማግኘት እንችላለን? ሴንተር ኦፍ ማሱን ማግኘት እንችላለን። ለዋይም ዘሴም ነው። ማስ1 ታይምስ ዋይ1 ማስ2 ታይምስ ዋይ2 ያለንን በሙሉ አሁን ለምሳሌ 3 ከሆነ ማስ1 ታይምስ ዋይ1 ፕላስ ማስ2 ታይምስ ዋይ2 ፕላስ ማስ3 ታይምስ ዋይ3 ኦቨር ማስ1 ፕላስ ማስ2 ኦቨር ማስ3 በማድረግ ምን ማግኘት እንችላለን? ሴንተር ኦፍ ማሱን ለዋይ ማግኘት እንችላለን። ለኤክስም እንደዛው ማግኘት እንችላለን ነው የሚለን። ይሄንን ደግሞ እስኪ በኤግዛምፕል ለማየት እንሞክር። እዚህ ጋር አሁን 3 ማሶች አሉን። 3ቱ ማሶች ምን ምንድናቸው? ኤም1 300 ግራም ይለናል። ኤም1 = 300 ግራም፣ ኤም2 = 500 ግራም፣ M3 is equals to
200 ግራም ይለናል። አር ፕሌስ ኦን ዘ XY ፕሌን አት ኮኦርዲኔትስ ለዋን ምን አለው -2 ኤንድ 2 ኮኦርዲኔት አለው። ለቱስ 2 ኤንድ 3 ኮኦርዲኔት አለው። ለስሪስ 3 ኤንድ -1 ኮኦርዲኔት አለው ሪስፔክቲቭሊ። ኢፍ ዲስታንስስ አር ኢን ሴንቲሜትርስ ፋይንድ ዘ ኮኦርዲኔትስ ኦፍ ዘ ሴንተር ኦፍ ማስ ኦፍ ዘ ሲስተም ነው የሚለን። እኚህ ሶስቱ ሲስተም ላይ ናቸው። ስለዚህ የሲስተሙን ሴንተር ኦፍ ማስ ነው ፈልጉ የተባልነው። ስለዚህ ምንድነው የምናደርገው? መጀመሪያ የኤክስን ሴንተር ኦፍ ማስ እንፈልጋለን። ቀጣይ ምን እናገኛለን? የዋይን ሴንተር ኦፍ ማስ እናገኛለን። ከዛም በኋላ በኤክስ እና በዋይ እዚህ ላይ ሴንተር ኦፍ ማስ አለው ብለን እንገልጻለን። ስለዚህ መጀመሪያ ለኤክስ እንስራ እስቲ። ኤክስ ሴንተር ኦፍ ማስ ኢዝ ኢኳልስ ቱ 3 ናቸው። ማስ 1 ታይምስ x1 ፕላስ ማስ 2 ታይምስ x2 ፕላስ ማስ 3 ታይምስ x3 ኦቨር ማስ 1 ፕላስ ማስ 2 ፕላስ ማስ 3 ይሆናል። ስለዚህ እንዲህ ነው የምንሰራው። ማስ 1 ታይምስ አሁን እዚህ ጋር ከፈለጋችሁ ወደ ኪሎግራም መቀየር ትችላላችሁ። ነገር ግን እዚህ ጋር ማሳለን እዚህ ጋር ማሳለን ማስ በማስ ስለሚጠፋ በኪሎግራም መወሰዳችሁት በግራም ስለሚጣፉ ችግር የለውም። ስለዚህ 300 ሲባዛ በኔጌቲቭ2 የኤክስ ዋጋው ኔጌቲቭ2 ስለሆነ ማለት ነው ሲደመር 500 ሲባዛ በ2 የኤክስ ቫልዩ 2 ስለሆነ ሲደመር 200 ታይምስ የኤክስ ቫልዩ ስንት ነው? 3። ስለዚህ 3 እናደርጋለን ኦቨር ማስዋን ስንት ነው? 300 ግራም ፕላስ 500 ግራም ፕላስ 200 ግራም ይሆናል። ስለዚህ ምን እናገኛለን? ይሄኛው ጋር -600 ግራም ታይምስ ምን ሴንቲሜትር ፕላስ 500 ታይምስ 2 1000 ግራም ሴንቲሜትር ፕላስ 200 ታይምስ 3 600 ግራም ሴንቲሜትር ኦቨር 300 ሲደመር 500 ሲደመር 200 ስንት ይሆናል? 1000 ይሆናል። 1000 ምን ግራም ይሆናል። የላይኛውን በምንደምርበት ጊዜ ስንት እናገኛለን? 1000 ግራም ሴንቲሜትር ኦቨር ስንት 1000 ግራም እናገኛለን። ስለዚህ 1000 ግራምን በ1000 ግራም ማጣፋት እችላለሁ። ስንት አገኛለሁ? 1 ሴንቲሜትር ማግኘት እችላለሁ። ስለዚህ ኤክስ ሴንተር ኦፍ ማሴ ስንት ይሆናል? 1 ሴንቲሜትር ይሆናል። ስለዚህ ኤክስ ሴንተር ኦፍ ማሴ 1 ሴንቲሜትር አገኘው። ለዋይ ደግሞ እስኪ እንስራ። ለኤክስ 1 ሴንቲሜትርን አገኘን። ለዋይ ደግሞ ስንት እንደምናገኝ ለማየት እንሞክር። ለዋይ በምንሰራበት ጊዜ ለኤክስ በሰራንበት መንገድ ነው የምንሄደው። እንዴት እናደርጋለን? ዋይ ሴንተር ኦፍ ማስ ኢዝ ኢኳልስ ቱ ማስ 1 ታይምስ ዋይ 1 ፕላስ ማስ 2 ታይምስ ዋይ 2 ፕላስ ማስ 3 ታይምስ ዋይ 3 ኦቨር ማስ 1 ፕላስ ማስ 2 ፕላስ ማስ 3 እናደርጋለን። ስለዚህ መጀመሪያ ማስ 1 ታይምስ ዋይ 1 300 ታይምስ 2 ምክንያቱም የማስ 1 ዋይ ኮምፖነንቱ ስንት ነው? 2 ስለሆነ ማለት ነው። ፕላስ ማስ 2 ስንት ነው? 500 ታይምስ እዚች ጋር ስንት አለችን? 3 ፕላስ 200 ታይምስ -1 ኦቨር ስንት እናገኛለን? 300 ሲደመር 500 ሲደመር 200 ማሶቹ ድምር ማለት ነው። 300 500 200 ይሄን በምናደርግ ጊዜ ስንት እናገኛለን? 300 ሲባዛ በ2 600 ፕላስ 500 ታይምስ 3 1500 ማይነስ 200 ኦቨር 1000 ምን ግራም። እቺ ደግሞ ምንድነች? ግራም ሴንቲሜትር። ስለዚህ የላይኛው ስንት እናገኛለን? 1900 ግራም ሴንቲሜትር ኦቨር 1000 ምን ግራም እናገኛለን። ግራም በግራም ይጠፋል። 1900 ሲካፈል 1000 ደግሞ ስንት እናገኛለን? 1.9 ምን እናገኛለን? ሴንቲሜትር እናገኛለን። ስለዚህ ሴንተር ኦፍ ማስ ለዋይ ደግሞ ስንት አገኘሁኝ? 1.9 ሴንቲሜትር አገኘሁኝ። በአጠቃላይ የነዚህ የሶስት ማሶች ድምር ውጤቱ የሴንተር ኦፍ ማሳቸው ስንት ይመጣል ማለት ነው? 1 ሴንቲሜትር ኤንድ 1.9 ሴንቲሜትር ኮኦርዲኔት ይመጣል ማለት ነው። ስለዚህ በሶስቱም መካከል የሴንተር ኦፍ ማሱ ወይም ደግሞ በሁሉም መካከል ያለው ማሱ ኮንሰንትሬት አድርጎበታል ተብሎ የሚታሰበው ፖይንት ወይም ደግሞ ኮኦርዲኔት 1 ሴንቲሜትር እና 1.9 ሴንቲሜትር ነው ማለት ነው። አሁን ለምንድን ነው የሰራነው? ለዲስታንሱ ነበር አይደል የሰራነው? ዲስታንሱ ሴንተር ኦፍ ማሱ በዚህ ኤክስ እና በዚህ ዋይ ላይ ይገኛል ብለን አስቀመጥን። ነገር ግን
ለሞሽኑም ወይም ደግሞ ለቬሎሲቲውም እንደዛው መስራት እንችላለን። ምን ማለት ነው? ቬሎሲቲ ኦፍ ሴንተር ማስ ማግኘት እንችላለን። ቬሎሲቲ ኦፍ ሴንተር ማስን የምናገኘው በምንድን ነው? ማስ1 ታይምስ v1 ፕላስ ማስ2 v2 እያለን ኦቨር አድርገን ደግሞ ማስ1 ፕላስ ማስ2 እያደረግን እንደ ቅድሙ በሚሆን አሰራር ነው። ነገር ግን እዚህ ጋር ልብ ማለት ያለብን ነገር ምንድን ነው? አንድ ነገር በሚሽከረከርበት ጊዜ ኳስም ውሰዱ ወይም እንደዚህ አይነት ስቲክ ኦብጀክትም ውሰዱ፣ ነገርየው በሚገለባበጥበት ጊዜ ሴንተር ኦፍ ማሱ ግን ሁል ጊዜም ፓራቦሊክ የሆነ ፓዝ ነው የሚወስደው። አሁን ለምሳሌ ይሄ ሰውዬ እቺን እንጨት ወረወራት። በሚወረወርበት ጊዜ እንደምታዩት እየተገለባበጠች ነው ሄደችው ወደዚህ ማለት ነው። ነገር ግን ሴንተር ኦፍ ማሱ ላይ ኮንሰንትሬት አድርጋችሁ የምታዩ ከሆነ ሴንተር ኦፍ ማሱ ምን ሰርቷል? ፓራቦሊክ ፓዝ ሰርቷል። ስለዚህ ሁል ጊዜም አሁን ለምሳሌ ኳስ ራሱ እንደዚህ ብትወረውሩ እየተሽከረከረ እየተሽከረከረ ቢሄድ ሴንተር ኦፍ ማሱ ግን ምንድነው? ያንኑ ፓራቦሊክ ፓዝ ነው የሚከተለው። ሌሎቹ ኮምፕሊኬትድ የሆነ ፓዝ ሲከተሉ፣ ለምሳሌ ይሄኛው ኮምፕሊኬትድ የሆነ ፓዝ ነው የሚከተለው እንደዚህ ማለት ነው። ነገር ግን ሴንተር ኦፍ ማሱ ሁል ጊዜ ምንድነው የሚያደርገው? ፓራቦሊክ የሆነ ፓዝ ነው የሚከተለው። የሴንተር ኦፍ ማሱ ቬሎሲቲ ደግሞ የምናገኘው ቅድም እንዳልኩት ማስ1 ታይምስ v1 ማስ2 ታይምስ v2። ይሄ ለምንድን ነው? ለብዙ ኦብጀክቶች ማስ3 ታይምስ v3 አድርገን ኦቨር ማሳቸውን በመደመር ይሆናል። ነገር ግን ቬሎሲቲ አሁን እንደዚህ ሲሄድ ኤክስ እና ምን አለው? ዋይ ኮምፖነንት ይኖረዋል አይደለ? ኤክስ እና ዋይ ኮምፖነንት በሚኖረው ጊዜ ደግሞ ለኤክስ ስንፈልግ ቬሎሲቲ ኦፍ ሴንተር ኦፍ ማስ ኢን ኤክስ v1x v2x v3x እያደረግን መስራት እንችላለን። ለዋይ ሲሆንስ ቬሎሲቲ ኦፍ ሴንተር ኦፍ ማስ በዋይ በኩል፣ ቬሎሲቲ ኦፍ 1 በዋይ በኩል፣ ቬሎሲቲ ኦፍ 2 በዋይ በኩል፣ ቬሎሲቲ ኦፍ 3 በዋይ በኩል እያደረግን ምን ማግኘት እንችላለን? ቬሎሲቲውን ማግኘት እንችላለን። when the system of particles is moving the center of mass moves along with it። አንድ ነገር በሚሄድ ጊዜ ሴንተር ኦፍ ማሱም ምን ይሄዳል? አብሮ ይሄዳል። the center of mass velocity equation is the sum of each particle's momentum። ሞመንተም ማለት ምን ማለት ነው? ሞመንተም ማለት ማስ ታይምስ ቬሎሲቲ ነው አይደለ? ስለዚህ የነገሮቹ ሞመንተም ማለት ማስ ታይምስ ቬሎሲቲ 1 ማስ 2 ታይምስ ቬሎሲቲ 2 ማለት የኦብጀክት 2 ሞመንተሙ፣ ማስ 3 ታይምስ ቬሎሲቲ ኦፍ 3 ማለት ደግሞ የኦብጀክት 3 ሞመንተሙ ነው። ስለዚህ ሞመንተሙ ሲካፈል ለሰሜሽን ኦፍ ማስ በማድረግ ሞሽን ኦፍ ሴንተር ኦፍ ማስን ማግኘት እንችላለን ነው የሚለን። እዚህ ጋር ደግሞ የምናየው ምንድነው? ኮንዘርቬሽን ኦፍ ሞመንተም አፕላይድ ቱ ሮኬትስ ነው የሚለን። ሮኬቶች በሚተኮሱ ጊዜ መጀመሪያ ምን ብለን ነበረ? ኒውተን ሰርድ ሎው አፕላይ ይደረግባቸዋል ብለን ነበር። እንዴት ማለት? መጀመሪያ ጋሱ ወደዚህ ፎርስ አፕላይ ሲያደርግ ወይም ደግሞ ሲሄድ በዛው በተመጣጣኝ ፎርስ ሮኬቱ ወደ ምን ይሄዳል? ወደ ላይ ይተኮሳል በተመሳሳይ ጉልበት፣ ነገር ግን በኦፖዚት ዳይሬክሽን ወይም ደግሞ በኦፖዚት አቅጣጫ ይሄዳሉ። ያ ደግሞ ምን ይፈጥርልናል አይደል? ነገርየው ወደ ላይ ቀጥ ብሎ እንዲሄድ ወይም ደግሞ ሮኬቱ ወደ ላይ እንዲተኮስ ያደርጋል። ምንም ጎማ ሳይኖረው ምን ሳይኖረው ወደ ላይ እንዲሄድ ያደርገልናል አለን። ነገር ግን ኮንዘርቬሽን ኦፍ ሞመንተም ለዚህ ለሮኬት ይሰራል ነው የሚለን። እንዴት እንደሆነ ለማየት እንሞክር። አሁን መጀመሪያ ላይ ሁለቱ ማለቴ መጀመሪያ እዚህ ውስጥ ጋስ አለው፣ ይሄ የሚቀጣጠለው ጋዝ ማለት ነው። እና ሮኬቱ ምንድናቸው? አብረው ነበሩ። አብረው ሆነው መጀመሪያ ምንም እንቅስቃሴ አልነበረም ወይም ደግሞ አልተተኮሰም ነበር። በማይተኮስበት ጊዜ ወይም ደግሞ ምንም እንቅስቃሴ በሌለበት ጊዜ ማስ 1 ታይምስ ቬሎሲቲ 1 ይሄ ለጋዙ ነው ብንል፣ ማስ 2 ታይምስ ቬሎሲቲ 2 ወይም ደግሞ ሞመንተሙ ለሮኬቱ ነው ብንል፣ ሁለቱም እንቅስቃሴ ስለሌላቸው ምን ይሆናሉ? ዜሮ ነው የሚሆኑት። ኮንዘርቬሽን ኦፍ ሞመንተም ላይ ምን ብለናል? ሞመንተም ቢፎር እና ሞመንተም አፍተር ኢኳል ነው ብለናል። ስለዚህ ሞመንተም ቢፎር ምንድን ነው? ዜሮ ነው፣ ምክንያቱም ቬሎሲቲያቸው ዜሮ ስለሆነ። ሞመንተም አፍተርም ዜሮ ነው የሚሆነው ይለናል። ይሄ ደግሞ እንዴት እንደሆነ ለማየት እንሞክር። አሁን ጋዙ በሚፈነዳበት ጊዜ ወዴት ነው የሚሄደው? ወደዚህ ነው የሚሄደው። የጋዙ ማስ ይኖራል ኤንድ ምን ይኖራል? ቬሎሲቲ ፋይናል ወይም ደግሞ የሚሄድበት ቬሎሲቲ ይኖረዋል። ወደ ላይ የሚሄደው ማስ አለው። ማስ ታይምስ ምን ይኖራል? ቬሎሲቲ ይኖረዋል። የእነዚህ የሁለቱ ሞመንተም ምንድነው? ኢኳል ነው። ነገር ግን ምናቸው ዘሴም አይደለም፣ አቅጣጫቸው ዘሴም አይደለም። አንደኛው ወደ ላይ ይሄዳል፣ አንደኛው ደግሞ ወዴት ነው የሚሄደው? ወደ ታች ነው የሚሄደው። አንደኛው ወደ ላይ አንደኛው ወደ ታች በሚሄድበት ጊዜ ደግሞ አንደኛው ቬሎሲቲ ፖዚቲቭ ይሆናል፣ ምክንያቱም
አቅጣጫው ወደ ላይ ስለሆነ ወይም ደግሞ ወደ ታች ስለሆነ። ከሱ በተቃራኒ ያለው አቅጣጫ ደግሞ ይሆናል ኔጌቲቭ ይሆናል፣ ምክንያቱም ቬሎሲቲ ቬክተር ኳንቲቲ ስለሆነ። ስለዚህ ሁለቱ ኢኳል ናቸው ካልን ሞመንተማቸው አንደኛው ወደ ላይ ሄደ ኤም ታይምስ ቪ አለው፣ አንደኛው ደግሞ ወደ ታች ሄደ ማይነስ ምን ይኖራል ኤም ቪ። ማይነስ የሆነው ለምንድን ነው? ቬሎሲቲ ምን ስለሚሆን ነው? ኔጌቲቭ ስለሚሆን ነው። ስለዚህ እዚህ ጋር ምንድን ነው ኤምቪ ለኤምቪ ጠፋና ምን ይሆናል? ዜሮ ይሆናል። በዚህ ምክንያት ምን ይሆናል? ሞመንተም ቢፎር ዊች ኢዝ ዜሮ ሞመንተም አፍተር ዊች ኢዝ ዜሮ ምን ያደርገዋል? ኮንዘርቭድ እንዲሆን ወይም ደግሞ ኮንዘርቬሽን ኦፍ ሞመንተም ለሮኬት አፕላይ እንዲሆን ያደርገዋል። ስለዚህ ኮንዘርቬሽን ኦፍ ሞመንተም ሮኬት ላይ አፕላይ ይሆናል ወይስ አይሆንም ብላችሁ ትጠየቁ፣ አፕላይ ይሆናል። እንዴት ነው የሚሆነው ብትባሉ መጀመሪያ የነበረው ዜሮ ነው። ሁለተኛ ደግሞ በቬሎሲቲው አቅጣጫ ምክንያት አንዱ ወደ ላይ አንዱ ወደ ታች ስለሚሆን ወደ ላይውን ፖዚቲቭ ብንል ወደ ታቹ ደግሞ ኔጌቲቭ ስለሚሆን ይጣፉልንና ዜሮ ይሆናል። ያ ደግሞ ሞመንተም ኢዝ ኮንዘርቭድ እንድንል ምክንያት ይሆነናል ብላችሁ መመለስ ትችላላችሁ። እሺ ተማሪዎች ለዛሬ ያዝንላችሁ ይኸው ነው። ዳይናሚክስ ላይ ቲዮሪ ፓርቱን ጨርሰናል። በሚቀጥለው ከኢንትራንስ ኤግዛም የመጡ ጥያቄዎችን እንዲሁም ሪቪው ኩዌሽኖችን ልንሰራላችሁ እንሞክራለን። አብራችሁን ስለነበራችሁ እናመሰግናለን። ደህና ሁኑ።